ዳግም እንግዲህ ሲፈራበት የነበረውን ወንጀል እንግዲህ ነፃ ወጥቷል ማለት ነው። እንዲሁም ደግሞ አቶ በኃይሉ ከእስር ቤት እንደተፈታ እንግዲህ ቀጥታ ሁላቸውንም ለመበቀል ከቃል ጀምሮ እስከ ዳግም ከዳግም እስከ ሳሚ ያለውን ሁሉ ለመበቀል እንግዲህ ቆርጦ ነበረ የወጣው። ግን በወጣበት ጊዜ ግን ሁሉ ነገሮች ተገለባብጠው ነው ያገኛቸው። ምክንያቱም ሳሚንና እነሱን ሲያስፈራራበት የነበረው እንግዲህ ቪዲዮ እንግዲህ እሷ ሰርቃ እንግዲህ ያስቀመጠችውን አሁን ብሌን ገብታ አውጥታ ለዳግም ሰጥተዋለች። እንደገና ደግሞ ዳግም ደግሞ አልማዝን ስትቀብር ቪዲዮ አለ እያለ ሲያስፈራራ የነበረውን ዳግም እና እናቱ ገነት መንገድ ላይ እየሄዱ በአጋጣሚ አልማዝን ያገኟታል። አልማዝን ሲያገኟት በጣም ነው ዳግም የተደሰተው። ምክንያቱም ዳግም ከወንጀሉ አለህበት አልማዝን ስትቀብር ቪዲዮ አለ እያለ በኃይሉ ሲያስፈራራው ስለነበረ ወይዘሮ አልማዝንም አግኝተዋት ወይዘሮ አልማዝም እንግዲህ ሳሚ በሚባል በኩል 200 ሺህ ብር እንደተሰጣትና ከዚህም በላይ ቀሪ እንዳላት ሁሉ ስትነግራቸው ማን የሰጠች ሲባል እንግዲህ ሰላም 300 ሺህ ብር እንድታመጣ የተገደደችበት ሚስጥር አጋልጣታለች ማለት ነው። ቃልን 300 ሺህ ብሩን መሰጠቱን የማታውቀው ደግሞ 200 ሺህ ሲሰጥ እንግዲህ ሳሚ 100 ሺህ ቀንሶ እንደወሰደ ተጋልጧል ማለት ነው። አሁን እንግዲህ እናቴን በፍጹም ካጠገቧ ልትደርስ አይገባም በማለት እንግዲህ ሳሚን እያስጠነቀቀው ይገኝ ነበረ። እንግዲህ ዳግም እንግዲህ ቀጥ ብሎ ወደ እናቱ ቤት ወደ ገነት ቤት ነው የሄደው። እንግዲህ በኃይሉ ሲፈታ ገነትና እሱ እናትና ልጅ መሆናቸው ከታወቀ እንደሚያጠቁት ነበረ የተነገረውና ከዚህ በላይ ግን ጭንቀቴን አልችልም በማለት እንግዲህ ዛሬ መናገር አለብኝ ሲል ወደ ቤት ሄደ። እንዴ አንተ ለምን ታንኳኳለህ? ከእናቴ ቤት መተህ ታንኳኳለህ ስትል ወይዘሮ ገነት ትናገረዋለች። እናቴ ልጅሽ መሆኔን ብታቂኝ ዛሬማ እነግርሻለሁ በማለት ዳግም ይጀምራል። ከዛም እንግዲህ ምን ሆንክ የኔ ልጅ ቁጭ በል እሺ እናቴ አለና ካጠገቧ ቁጭ ብሎ ፀጉሯን እያበጣጠረች ነበረ። እንዴ ይኸውልህ ብሌን ነበረች የምታበጣጠርልኝ እና አሁን ግን ጠፋሽብኝ። እኔ እኮ መስራት እችላለሁ ልስራሽ አላት። ፀጉር መስራት ትችላለህ አለችው። ያው ከብሌን የተሻለ አድርጌ አለ። አይ ከልጄ እንኳ የተሻለ አሰራኝ። እሺ ያንን ስሰራሽ ትመሰክሪያለሽ በማለት የምርህ ነው ልጄ? አዎ አላመንሽኝም እንደ እናቴ? አንድ ጊዜ ብቻ ልስራሽና ካልሆነ ይቀራል ግን እንዳትነጨኝ በማለት ወይዘሮ ገነት ስትለው እሱ ግን የእናቱን ፀጉር እየዳበሰ ውስጡ በደስታ ነበር የተሞላው። እንግዲህ ዛሬ ይለያል እናትሽ መሆንሽን እነግርሻለሁ እያለ እንዴ ስራኝ እንጂ ሲሉት ትክዝ ብሎ ወደ እናትነቱ ትውስታ ይገባል ዳግም። እናቴ ስትል ይክ የእውነት እናትን የምር እናት የምትጠራ ትመስላለህ። የተባረከች ናት ያንተ እናት አለችው። ትክዝ ብሎ እንባውን አቀረረ ዳግም። አይ እናቴ አንቺ መሆንሽን ብታቂ በቅፍ ብታደርጊኝ ግን ይህ ሁሉ ለአንቺ ስል ነው ብሎ በማለት እንግዲህ ይነግራታል። እሷም እንዴ ስራኝ እንጂ አለችው። ሰየኔ ቆንጆ አድርገን የሰራኸኝ አለችው በመስታወት አይታ። ልጅ እንዴት አወቅክ? ልጅ እያለሁ መቼም ከእናትህ ነው የተማርከው አለችው። እኔ እኮ ከእናቴ ጋር አላደርኩም ረስተሽ ሆነሻል እኮ ከዚህ በፊት ነግሬሻለሁ አላት ለወይዘሮ ገነት። ይቅርታ አለች ወይዘሮ ገነት። 10 ጊዜ እናትህ እያልኩ ናፍቆትን ቀሰቀስኩብህ። አረ ችግር የለውም አለ ዳግም። አሁንማ አግኝቻታለሁ አለ። አረ የምር እንዴት ደስ ይላል አለችው። እንዴት ታዲያ ይሄን ሁሉ ደስታ እስካሁን አልነገርከኝም? እንኳን ደስ አለህ ልጄ፣ ደስ የሚል ዜና ነው ይዘህልኝ የመጣው። እናትህን እንኳን አገኝና እቅፍ አድርገኝ አለችውና እቅፍ ሲያደርጋት እንግዲህ የራሱን ስሜት ውስጡን መቆጣጠር አቃተው። እናቴቱም እቅፍ አደረገችውና ታዝቤያለሁ ግን ይህን የመሰለ ዜና እንዴት አልነገረከኝም ስትለው እናቴን አገኘኋት እንጂ እኮ ልጇ መሆኔን አልነገርኳትም። እንዴ ለምን አለች ወይዘሮ ገነት። ለምን የኔ ልጅ? ለእሷ አስቤላት ነው አልገባኝም አለችው። ልጇ እንደሆንኩ ካወቀች ስሜቷን መቆጣጠር አትችልም አለችው። እና ቢሆንስ ምን ችግር አለው አለ። ምን መሰለሽ አላት። እና እኔ ከእናቴ ነጥለው የወሰዱኝ ሰዎች አደገኛ ወንጀለኞች ናቸው። አሁን ደግሞ በእኔና በእናቴ አካባቢ ነው ያሉት። ድንገት እንኳ ከሰሙ ሁለታችንን የሚያጠፉናል፣ አይምሮንም።
ስለዚህ የእነሱን ወንጀል እንዳናጋልጥ ሲሉ እኛን ያጠፉናል። ለራሴ እንኳ አላስብም አላት። ግን የእናቴን ነገር በጣም ያሳስበኛል አለ። ግን አለ እንዴት የተባረክ ልጅ ነህ በእውነት ለእናትህ ስትል ይህን መስዋዕትነት መክፈልህ በጣም ጥሩ ነው የምር አለ። አዎ ለእናትህ እንደዚህ ብለህ ከተጨነክላት የሚጨነቅ ልጅ በአሁኑ ሰዓት ከየት ይገኛል? አንተ ከእናትህ ናፍቆት በላይ የእናትህን ጤንነት ነው የምትፈልገው እና የኔ ያለመናገሬ ትክክል ነው አለ። አዎ አለች። ነገሮች እስከሚስተካከሉ እናትህን እስከምታገኛት አትናገርም። የመጣ ልምጣ ብዬ እኮ ለእናቴ ልነግራት አስቤ ነበር። አንቺ ካልሽኝ ግን ልክ ነሽ። ከኔ ናፍቆት በላይ የእናቴ ደህንነት ይበልጣል። እሷ ብቻ ደህና ትሆንልኝ አለ። እናት ይህን ስታውቅ እሷ ብለህ እንደሆነ ይህን ሲገባት ትኮራባሃለች አለችና ወይዘሮ ገነት ስትለው እጇን ንቅ አድርጎ አዘነ እና እሷም ገነትም አዘነችና እንግዲህ በዚህ መልኩ እያሉ አሁን ሳሚ ደግሞ ይችን የጎዳና ጓደኛዋን ሄለንን እንግዲህ አሳልፋ ቃል ሰታታለች። እሷ ናት ሁሉም ሚስጥር የምታውቀው። እሷን እንግዲህ ሚስጥራችንን ስላወቀች አፍናት ብላው ስትለው ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛል። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ አደራ። ቀጣይ ፓርቲ ይዘን መጥተናል። በዚህ ፓርቲ እንግዲህ በኃይሉ ተፈትቷል ማለት ነው። የኃይሉ የተፈታበት ምክንያት እንግዲህ ቃልን አስደንግጧታል። ምክንያቱም አቶ በኃይሉን ወደ እስር ቤት ያስወረወረችው ቃል ስለሆነች ነው። አሁን እንግዲህ ሰላም እንግዲህ ድንገት እሱን ልትጠይቀው ሂዳ ቡና አፍልታ ፏ ብላ እናቷ ውርስ ልታወርሰኝ ነው ሰላም ብላ እየጠበቀች ያለችውን ነገር ስትመጣ ግን ቃል ያላሰበችውና የሰማችው ምክንያቱም ሰላም ከአቶ በኃይሉ ጋር ስትሄድ ውርሱን እንዳታደርግ ይቺ ጥንዚዛ ልትቀርሜ ነው ማለት ነው። ሰሞኑን እፈታለሁኝ እንግዲህ ከላይ ከታይ ብሎ ስም ማዞር በጣም ከባድ ነው። እኔ ባቀልልሽ ይሻላል በማለት ወይዘሮ ሰላምን መክሯት እንግዲህ ቅትታው ነበረ። እነሱም ስብሰባ ላይ ስለነበሩ አቋርጣ ወደ ቤት የሄደችው ቃል ይህን ስትሰማ በጣም ነበር የተናደደችው። እንግዲህ ሄለን ሁሉም ሚስጥር አወቀች ብላ ለሳሚ ተናግራ ሳሚም አንገቷን ይዞ ሲጥቃረጋት በኋላ እንግዲህ ታዲያ አንተ እንደዚህ ያለች እንደውም እሷ እኮ ውርሱን ልትወርስ የሰላምን ውርስ ልታወራርስ እናቲቱ ወደ መስሪያ ቤት ሄዳለ። ደግሞ ይሄን ሚስጥር አመጣሽልኝ፣ በሌላ ሚስጥር ካለ እንድታመጭልኝ ከዚህ በኋላ አርፈሽ ተቀመጪ፣ ያለዛ አንድ ሚስጥር አወጣለሁ ካልሽ ሲጣረቅሻለሁ በማለት ያስፈራራታል። ከዛም ይሄንማ ካልክ ብላ እንደውም በኃይሉም እንደሚፈታ ስትነግረው በኃይሉ ቢፈታ ችግር የለውም ምክንያቱም ፋይሉን እንግዲህ የያዘውን ብሌንን ሰርቀሽ አምጪልኝ ብሎ አስገብቷት ነበረ። እንግዲህ በዛን ሰዓት ደግሞ ቃልን ልክ እንደሚወዳት ብሎ ለፍቅር የጠየቃት መስሏት መጥታ በጣም ዘንጣ ስትሽ ኮረመም እንግዲህ ገፍትሮ ጥሎ ራሷን ጥሎ አዋርዷት ነበረ። ይህንን ተናዳ እንግዲህ የነበረችው ቃልም የሮጠች ኪዳ ገብታ ብሌንን አንገቷን አንቃ ሲጥል ታረጋት ነበር። ብሌን ግን ብልሃተኛ ናትና እንደምንም ብላ ያንን ላፕቶፕ በስልክ ቁጥሯ ኮድ ከፍታ ያንን ፋይል ካወጣች በኋላ እንግዲህ ያንን እንዳታይባት የተጠቀመችበት ብልሃትነቷ በጣም የሚገርም ነው። ውሃ እንዳይነካው በላስቲክ በሆነ ፌስታል ጠቅልላ አስራ ከውሃው ውስጥ ነበር የከተተችው። እሷም ተጠራጥራ ምን ልትሰርቂ ነው የገባሽ? የሆነ ነገርማ አስበሻኔት ሳትፈትሽ አትወጪም ብላ እንግዲህ ስትፈትሻትም ምንም በሰውነቷ ላይ ያላገኘችው ነበር። ዳግም ውጭ ሆኖ ይጨናነቅ ነበር። ደርሳባት የሆኑ ያላገኘችው ሆኖ እያለ ነበረ። ሆኖም ግን ይዛ መጥታ አንቺ እኮ የልብ አዋቂ ነሽ በማለት ደስ ብሎት እንግዲህ ያንን ተቀብሎ ወስዶ እንግዲህ ለሳሚ ሰጥቶታል። ሳሚንም ሲሰጠው አስጠንቅቆታ ከእናቴ ጎን አንድ ብለህ እንዳትቆም ከዚህ በኋላ በእናቴ ዙሪያ እንዳትዞር በማለት ነበረ አስጠንቅቆ የሰጠው። ሳሚን በእናቴ ዙሪያ ከዚህ በኋላ በፍጹም አልደርስም እያለ ነበር። እንግዲህ አቶ በኃይሉ አለቀልህ፣ እኔን ይህን ወንጀል ነበር አሰርተ ስታስፈራራኝ የነበረው። ከዚህ በኋላ ግን በዚህ ወንጀሉ ይህን ነገር ልታገኘው ስለማትችል ልትጎዳኝ አትችልም በማለት ራሱን አጽናና ሳሚ። ሆኖም ግን ዳግም ሊጎዳቸው ከፈለገ ዳግም እንግዲህ ያንን ኮፒ አድርጎ ነው ፍላሹን የሰጣቸው። አንድ ፍላሽ ኮፒ እንግዲህ ከዳግም በሚስጥር የተቀመጠ አለ። ያም ሁሉ እንግዲህ ከዚህ በኋላ ደግሞ ሊያጠቁት ቢመጡ በኃይሉንም ሆነ ሳሚን የሚያስፈራራበት ትልቅ መረጃ ይዞባቸዋል ማለት ነው። ከዚህ በኋላ የፈለገ ይሁን ብሎ እንግዲህ ለእናቱ ለወይዘሮ ገነት ልጅነቱን ሊነግራት
ሊነግራት ቆርጦ ተነስቷል። ወይዘሮ ገነት እንግዲህ ይህን ነገር ስትሰማ ምኗ ሊቆጣጠራት የምትችለውን ያክል እንዴት እንደምትሆን አላቅም። በጣም ነው የምትደሰተው። ብሌን በእርግጥ በጣም ተደስታለች። አሁን በቀጣይ ደግሞ ወይዘሮ ገነትን ከቀጣይ ፓርት ላይ ሲነግራት በጣም እንደምትደሰት ይገባናል። ሆኖም ግን አሁን እርስ በርሳቸው ሁላቸውም እየተመነዛዘሩ ይገኛሉ። እሱም እንግዲህ አንድ ወንጀል አሰርቶኛል ብሎ የሚፈራው የአልማዝን መሞት ነበረ። እጅህ አለበት እያለ ፎቶ አለኝ እያለው ስለነበረ በአጋጣሚ ከገነትና ዳግም ውጭ ወጥተው እየተጓዙ እያሉ አልማዝን ያገኟታል። አልማዝን ስታያት ገነት በጣም ነበር የደነገጠችው። ከየት መጣች በሚል እንግዲህ አስቆማ ስትጠይቃት ምንም እንዳልሆነችና እንዳለች ሙታለች ብላ የተባለች ገንዘብ የተሰጠች እንደሆነ ሁሉ ተናግራ ስትነግረው ለማንኛውም ፎቶግራፍ አንስቼ አንቺ መያዝ አለብኝ፣ አድራሻሽን፣ ስልክሽን ልትሰጪኝ ይገባል በማለት ዳግም ስልኳንና ፎቶዋን ተቀብሏታል፣ አድራሻዋን። ምክንያቱም ነገ እሷ አልሞተችም ሞተች በሚባልበት ጊዜ እንዳለች እሷም ከጎኑ ከዳግም ጎን ሆና እንደምታግዘው አልማዝም ተናግራለች። ምክንያቱም ገንዘቡን አልጨረሱላትም። እንግዲህ ከዛ በኃይሉ ደግሞ ቤት ሄዶ ቁጭ ብሎ ከሰላም ጋር እያወራ እያለ እባክህ ይኸውልህ የሆነ ሰዎች እኮ ደውሎ አስፈራርተውኝ 300 ሺህ ብር አምጭ ተብዬ እዳ ገብቼልህ 300 ሺህ ብር ሰጥቻቸው ነው እንትን ያሉኝ የተገላገሉ ስተው እነማን ናቸው? እስኪ ስልክ ቁጥሩን አምጭ በማለት እንግዲህ በኃይሉ ስልክ ቁጥሩን ሲያየው ያ ስልክ ቁጥር እንግዲህ የሳሚ ሆኖ ያገኘዋል። ይህች ነው ይሄ ሞተ እኔ እስር ቤት ገባሁ ቢለው ሁላቸውም ለጥቅማቸውን የአንድ ነገር ሳይደርሰኝ ከሂቴ ሁላቸውም ገንዘብ ስበዋል ማለት ነው በማለት እንግዲህ ወደ ሳሚ እየተሯሯጠ ሄድለታል። ሳሚ ደግሞ የገዛ አልማዝህ አምጡ ከጉሮሯችን አንጡ፣ ካልሆነ ዛሬ ገብቼ ለሰላም እናገራለሁ ስላለች ነው ይህንን ቃልና እኔ የተጠቀምነው። ይህንም 300 ሺህ ብር ለአልማዝ ሰጠናታል እንጂ እኛ ኪሳችን የገባ ነገር የለም። አርፈ ተቀመጥ። ከዚህ በኋላ በልጅነቴ እናት አልባ ያደረከኝንና ጉልበቴን የጨረስከኝን ዋጋህን እሰጥሃለሁ አለው። ታስሬ ብፈታ ወንጀሉን የሰራኸውን ረሳኸውን እንዴ ሲለው ወንጀል የሰራሁበትን እንግዲህ ፋይል እንግዲህ እኔ ጋ ነው ያለው። ምንም ልታደርገኝ አትችልም። ከዚህ በኋላ ሁላችሁንም ዋጋችሁንም አሰጣችሁ እኔ ነኝ በማለት እንግዲህ ሳሚ ሁላቸውንም ሊበቀል በኃይሉንም ቃልንም እንዲሁንም ሰላምን ሁሉን ነገር አፍረጥርጦ ሊናገር እንደሆነ ነገረው። ምንም ልታደርገኝ አትችልም። እስከ ዛሬ ጉዳይ በቂ ነው። ከዚህ በኋላ ግን እኔ የምመኘውና የማደርገውን ነገር እኔ አውቃለሁ በማለት ሳሚ ሲናገር ኧረ እባክህ ሲለው አዎ አሳይሃለሁኝ፣ አሁንም ቢሆን ቃል ውሸት የሰላም ልጅ አለመሆኗንም እነግራታለሁኝ። ከዚህ በኋላ ደግሞ ገነትንና ዳግምም እናትና ልጅ መሆናቸውን ማወቅ ይኖርባቸዋል በማለት ሳሚም አፍጥጦ ለበኃይሉ ነገረው። በኃይሉም እያንዳንዳችሁን አሁን መጀመሪያ ከቃል ጀምሬ አሳያቸዋለሁ እያለ እየዛተ ቢሄድም ያሰበ ሁሉ ሳይሳካለት እንግዲህ እህቱም በእሱ ላይ ያደረገችው ሚስጥር በሙሉ ስትሰማ ወንድሟን ምን ታደርገ ይሆን በሚል እንግዲህ በጣም የሚያሳዝን ነው። በማንኛውም ግን ዳግም ነፃ መውጣቱና እናቱ ገነት ለመሆኗ መናገር የሚችለው ፍላሹን ስላገኘ ዳግም ሙሉ ለሙሉ እናቱ ገነት መሆኗን ሊናገር እንግዲህ በራሱ ወስኗል። ላይክ ሼር እያደረጉ ይጠብቁን።